የሰማይ መላእክትን ከሚመለከት ሰው ይልቅ የራሱን ኃጢአት የሚመለከት ይበልጣል ይላል። ነገር ግን ምን ይላል አባ ዮሐንስ ሐጺር? የራስን ኃጢአት የሚመለከት ይበልጣል። ዛሬ ቅን ሆነን መስራት ያልቻልነው፣ በቅንነት ስራ ማስኬድ ያልቻልነው፣ በቅንነት ነገሮችን መለወጥ ያልቻልነው የራሳችንን ኃጢአት ሳይሆን እየተመለከተን ያለነው የማንን ነው? የሰዎችን ኃጢአት ነው። በራሳችን ያለውን ምሰሶ ሳይሆን በወንድማችን ያለውን ግዱፍ ነው እየተመለከተን ያለነው። ጌታችን በራስ ያለውን ምሰሶ አለና በወንድም ያለውን ምንድነው የሚለው? ጉድፍ። በጉድፍና በምሰሶ መካከል ያለው ልዩነት ይታያችኋል። በራስ ያለው ምሰሶን መመልከት ሳይቻል ራስን በሙሉ አካልነት ከነ ሀፍረታችን መመልከት ሳንችል ለውጥ ለማምጣት ነው የምንሮጠው። የኛ ጽድቅ በሰዎች ጽድቅ የሚለካ አይደለም። ሰዎች እኛን ጻድቅ ስላሉን አንጸድቅም፣ ኃጢአተኞች ስላሉንም ምን አንልም፣ አንኮነንም። ይሄን እንዳትረሱ። ኃጢአታችንም ጽድቃችንም የሚለካው በማን ፊት ነው? በእግዚአብሔር ፊት ነው። ሰዎችማ በሚያዩት ነገር ነው የሚፈርዱት። ሰው የሚያውቀው የሚያየውን ብቻ ነው። ከሚያየው ጀርባ ያለውን ነገር ማወቅ አይችልም የሰው ልጅ።